ለምንድነው ቅዳሴ ካለቀ በኋላ የካህናትን እጅ የምንስመው ወይም የምንሳለመው? ጥያቄ ሆኖባችሁ አያውቅም? የኔም ጥያቄ ነው የምትሉ ከሆነ ቁጭ ብላችሁ ስሙ። እንዲሁም ደግሞ ሌሎች ጥያቄ የሆነባችሁ ሰዎች ጋርም ደግሞ እንዲደርስ እንዲሁም ደግሞ አካውንቴ በጣም ስለተመታና መነቃቃት ስላለበት ቀጣይ የምሰጣችሁን 3 ሰከንድ በመጠቀም ካልበቃችሁን ቪዲዮን ፓውዝ አድርጋችሁ ኤግዛክትሊ እንዳልኳችሁ ላይክ፣ ሪፖስት፣ 10 ጊዜ ሼር፣ 10 ጊዜ ኮፒ ሊንክ አድርጋችሁ ተመለሱ። ክብረት ያደልልኝ። እሺ በመጀመሪያ አንድ ማወቅ ያለብን ነገር አለ። በቅዳሴ ሰዓት ካህኑ የሚፈትቱትና ለኛ የሚያቀብሉት ስጋ እንዲሁም ደሙ ለኛ የሚታየን በጸጋችን ምክንያት ወይም ደግሞ ያንን የማየት ቅድስና ደረጃ ላይ ስላልደረስን በኃጢአታችን ምክንያት ጸጋው ስለራቀን ለኛ የሚታየን ንጹህ ስንዴና ወይን ነው። ነገር ግን ያ የምንቀበለው ንጹህ ስንዴ ትክክለኛ እውነተኛ የክርስቶስ ስጋ ነው። እንዲሁም ደግሞ ያ የምንቀበለው ንጹህ ወይን ትክክለኛ የክርስቶስ ደም ነው። ያ የሚገለጥልን